ትክክለኛ የመን መምጣት የምትፈልጊ ከሆነ እኔ ነኝ የማስተካክልልሽ። ግን ውሸትሽን ነው፣ አትመጪም። ውሸት ነው። አንቺ ነሽ አሁን በባህር ድሬ ሳትወጪ እኮ የሆነ ገረጣሽ፣ ተበላሸሽ ፊትሽ። የመን እኮ ከአዲስ አበባ ወደ አዳማ፣ ከአዳማ ደግሞ ወደ አዲስ አበባ ወይ ደግሞ ወደ ሌላ ክልል እንዳይመስልሽ፣ በጣም ከባድ ነው። እሱን መወጣት የሚችለው ጠንካራ ሰው ነው። አንቺ ደግሞ ንፋሱም አውሎ ንፋሱም በጣም ከባድ ነው። አንቺ አቅም በዚች ስስ አካልሽ ደግሞ አትችይም። ንፋስ ይዞሽ ይሄዳል። እንደኔ እንኳን ይምከን ትንሽ ወፈር ብቲ ትቋቋሚ ይሆናል ብዬ ተስፋ አረጋለሁ። ስለዚህ አቅምሽን አይተሽ ብትቀመጪ ባይነኝና ሁሉ ነገር ሱመያ ያረገችው አይቀርብኝ አይባልም። ሆነት አይባልም። በቃ መጥፎ ነገር ከምትስይ ጭንቅላትሽ ውስጥ እኮ ጥሩ እየሳልሽ ሱመያን መምሰል አለብሽ። ሹፍቲ አሁን እናንተ ዝም ብላችሁ በቃ ቡራ ከረዩ እያላችሁ ሱመያ ኢትዮጵያ ነኝ ብላ ያው የመን ነው የምትገኘው። የመን ነኝ ብላ ደግሞ ሌላ ሀገርም ልትገኝ ስለምትችል ሙያ በልብ ነው ብላሻለች። ያው አትረጂም። ሰላም አለይኩም። ሰላም እንዴት ናችሁ? ውድ ቤተሰብ ያላችሁበት ሰላም ይብዛላችሁ እያልኩኝ እንግዲህ ዛሬ ደግሞ በአዲስ ቪዲዮ ተመልሼ መጥቻለሁ። ያው እንግዲህ ያዩ በረኪና ፉከራ ሽለላ እያለቀ አይደለም፣ እንደውም እየተስፋፋ ነው፣ በሰፊው የሆነ ነው ማለት ነው። ያው ትላንትና በለቀቀችው ቪዲዮ ላይ አይታችኋል። ለማንኛውም የመን ሄዳለሁ ብላ እንግዲህ ያው እየዘለለች ነው። ስንት ቀኗ ነው? እስካሁን ግን የመን አልደረሰችም። በዚህ አጋጣሚ ያው አዩ በጣም እያታለለችን ነው፣ ራሷንም እያታለለች ነው ለማለት ፈልጌ ነው። የመጀመሪያ ቀንም እኔ ቪዲዮ ሰርቼ ነበረ። የመን ከመጣሽ ሞት ነው የጠራሽ ብዬሽ ነበረ አዩ። ያው እሷ ማንንም አሰማም። እኔ ደግሞ ከሷ የሚያስቀኝ ያ ጥርሱ የወለቀው ልጅ ነው። ጥርሱ ወለቀ ምን አስከተላት? እሱ ደግሞ አሁን ደግሞ 32 ጥርሱ እንዳይረፍ እየፈራውለት ነው እላችኋለሁ። ለማንኛውም ግን ዛሬ እሱም በጣም ነው ደስ ያስባለኝ። ጥሩ መልስ እየሰጣት ነበረ። እሷ ያው ሄዳለሁ ከባሌ ማንም አይከለክለኝም፣ እሱ እዛ እየተቸገረ ነው፣ እኔም ከሱ መቸገር አለብኝ፣ እሱ የሚያየውን ስቃይ እኔም ማየት አለብኝ እያለች ነው። ያው እንግዲህ እሷ ማስመሰሏን እንደቀጠለች ነው። ያሱ ደግሞ ምን ሆነሽ ነው አንቺ ሴት ነሽ፣ የሰው ሚስት ነሽ፣ አርፈሽ ቤትሽ ቁጭ አትይም እያላት ነው። ምን አገባህ ምናምን እያለችው ነው። በጣም እየሰደበችው ነው። ያው እናንተ ስለማሰሙ ነው እንጂ ልጅቷ ያው እንደተለመደ ልቅ ናት፣ አፏም ልቅ ነው። ዝም ብላ ነው መሳደብ፣ ሰውን ማንቋሸሽ፣ ሰውን ዝቅ ከፍ ማድረግ ነው። ለራሷም ክብር የሌላት ልጅ ናት። ያው ገና ከድሬዳዋ ራሱ ሳትወጣ ያው ፊቷ ራሱ ወደ ጨው ተቀየረ ማለት የሆነ እንትን ሆነች፣ ፊቷ ገረጣ እና የየመንን ጉዞ ባትጀምር ባይነኝ እውነት ከሆነ ማለት ነው። ግን እውነት አይመስለኝም። እያታለለችን ነው አዩ። እውነት ያው ከመጀመሪያም በረኪና ጠጣለው ሞታለው ብዬ ከሱ ጋር ስማከር ጠጪና ሙቺ ያለኝ፣ አሁንም ደግሞ ከዛ ብትቀሪ ሞት የለም ሞትም ካለ ሙቺ እያላት ነው። እውነት ለመናገር ማን ነው ስሙ ያሱ፣ ሞትም ከሆነ እዚህ ሞተሽ እንኳን ቀብረንሽ በስነ ስርዓት ያኒ ሰብር ይስጣችሁ ይለናል ሰው። አንቺ ግን እዛ ሄደሽ የሆነ ነገር ብትሆኚ አናይሽም እያላት ነው። እሱ በስነ ስርዓት በጥሩ መንገድ እያወራት ነው። ያው እንደተለመደው እሷ ደግሞ በስድቧ ነው እንግዲህ የቀጠለችው። እስኪ ትንሽ ላሰማችሁ። ያው አሰሙም ግን አስረዳችኋለሁ። ትንሽ ለማየት ለመስማት ያህል ነው እንጂ እሷ ምንም የምትመለስ ልጅ አይደለችም አዩ ማለት ነው። አሁን እዚህ ጋር እንግዲህ አዩ ምን እያለች ነው? አዩ በረኪና በጣም ጉደኛ ልጅ እኮ ናት፣ የኔ ህይወት ውስጥ አትግባ እያለች ነው ለያሱ። እሱ እንግዲህ ያው እንዳትሄድ ብሎ ልብሷንና ብሮቿን ምናምን ከጓደኛዋ ተቀብሎ ነው የደበቃት ማለት ነው። ለምን እዛም ሄዳ ምንም ጥቅም የላትም፣ ግን አትሄድም። እኔ እንደኔ እንግዲህ ውሸት ይመስለኛል።
የምትሄድ ከሆነም ደግሞ ተጎጂዋ አንቺ ነሽ። ሴትዮ አሰሚም መቼም በምን ቋንቋ እንደማወራሽ አላውቅም እንጂ ምንም ቢነገራት አሰማም። አርፋ እንደ ሴት ስነ ስርዓቷን ይዛ ቁጭ ብትል እኮ ቤቷን ይዛ ሰውየው ራሱ በፈለገ ሰዓት ይመጣ ይሆናል። ደግሞም መስሏት ይሆናል እንግዲህ ሱመያን እንደሚፈልጋት እኔም እዛ ሄጄ ከጠፋው ይፈልገኛል ብለሽ ከሆነ ሰውየው የሚፈልግበት አንቺን የሚፈልግበት ምክንያት ስለሌለው አርፈሽ ቁጭ በይ ባይነኝ እኔ እንደኔ። እናንተም ቤተሰብ እስኪ አስተያየታችሁን በኮመንት ጻፉልኝ። እና አዩ ይሄን አስባ ነው ያው ለያሱ እንዳለችው ከሆነ እንግዲህ ብሬንና ልብሴን ሁሉ ነገር አምጣልኝ፣ ዛሬ መቅረት የለብኝም ከሰውዬው ጋር ተቀጣጥረናል። አሁን 3 ሰዓት ምናምን እና ብርሽን አዘጋጂ ራስሽንም አዘጋጂ ብሎኛል ደላላው እያለችው ነው። እሱ ደግሞ ብር የምን ብር ነው የምሰጥሽ? ሰርተሽ አላመጣሽም፣ ላብሽ አይደለም የሰው ላብ እየተጫወትሽበት ነው። ብር የሚባል የለም። አንቺ ለማኝ ብሎ እየሰደባት ነው። እግዚአብሔርን በጣም እየሰደባት ነው በእውነት። እና እኔ በጣም ነው የተሰማኝ። ይሄን ያህል ራሷ ነው ያስደፈረችው፣ እሷ ራሷ ናት። ሰውም እንዲሰድባት እንዲረግማት ያረግሽው በራስሽ ጥፋት ነው። እና እሱ ራሱ ይሄው ሰልችቶት ማለት ነው። ልጁ ምንም ያመጣሽው ብር አይደለም። ሰኢድ ሰርቶ ለፍቶ ነው ላቡን ጠብ አድርጎ ያመጣብሽ እንጂ አንቺ ሰርተሽ ደክመሽ ያመጣሽው ብር አይደለም እያላት ነው። እሷ ደግሞ ምን አገባህ ምን አባ ገባህ እና ብር የባሌ ነው እያለች ነው እንግዲህ። ስለዚህ በጣም ነው የሚገርመው የሚሰዳደቡት ስድብ ማለት ነው። እኔ እሱ ነው የሚያሳዝነኝ። አሁን እሱ ለሷ ብሎ ነው፣ ግን ነገ ደግሞ ወይ ፈንክታ ወይ የቀረችዋን ጥርሱን አራግፋ ደግሞ ካልወጣች ምን አለች በሉኝ። ሁሌ እንደሚለው ማለት ነው እቺ አዩ ምንም በቃ የሆነ ነገር ስራ አያምርም። እብድ ናት በቃ እብድ ጤነኛ አይደለችም። እዚህ ስር እየሄዳችሁ ደግሞ አዩ ጀግና፣ አዩ የኔ ቆንጆ ምናምን የምትሉት ማለት ነው። ኮመንት እያነበብኩ ነበረ ያው በለቀቀችው ቪዲዮ ላይ። እንደዛ ከምትሏት አለባበስሽን አስተካኪ፣ ራስሽን ሰተር አድርጊ በሏት እንጂ ሰውን በውሸት አታጨብጭቡለት። ሁሌ እንደምለው በውሸት ልጅቷን እየደገፋችሁ እሷም እያበደች ነው። እኔ ሕፃን ልጅ አይደለሁም እብድም አይደለሁም ጤነኛ ነኝ እያልሽ ነው አንቺ ማዩ በረኪና። ጤነኛ ከሆንሽ ደግሞ ወደ ጤናስ ተመልሰሽ እንደ ሰው ማሰብ ሞክሪ። ወደ ራስሽ ተመለሽ፣ ወደ ቤትሽ ተመለሽ። ቤተሰብ የለሽ ወይ ወንድም? ይሄ ወንድም ተብዬው ምንድነው ይሄ ቤት ምናምን ሲገዛላት ከሷ ጋር መሄድ ልጅ ዘጋምተኛ ነው የሚመስለው፣ ግን ጤነኛ አይመስለኝም። ሲናገርም ስላልሰማሁት ነው ይቅር በለኝ። እና እሱ ወንድምሽ ከሆነ እሱ ቢያስርሽ ወይ ደግሞ የሆነ ነገር ያኔ ያሱ ራሱ እሷን ማሰር አለበት። በቃ መታሰር አለባት። ወይ የሆነ ቤት ውስጥ ተቆልፏ መታሰር አለባት። ለምን ሰውም ያርፋል፣ እሷም ረፍት ታረጋለች። እሷን እንደዚህ ስንሳደብ ደግሞ የእሷን ዘንብ እያጠብን ነው፣ የእሷን ኃጢአቶች እያጠብን ስለሆነ እኛንን ወደኛ ነው የሚሄደው። ለምን ሰውን ሳታቁ ነው የምታስቀይሙ የምትሳደቡ። ስሜታዊ ሆኖ ሰውን አለ አይደለ? በቃ ሁላችንም እየተሰዳደብን ነው የምንለው እውነት። ስለዚህ ወደ ራሷ ተመልሳ ወይ አማኑኤል መወሰድ አለባት ወይ ደግሞ ቤተሰቦቿ እሷን ማሰር አለባቸው። እቺ ለማንም የምትገዛ ልጅ አይመስለኝም። አንዳንድ ጊዜ እኮ ከላይ ሲፈጥረን የሆነ ጠማማ አድርጎ የሚፈጥረን ፈጣሪ ምክንያት አለው። እቺ ልጅም አሁን እንደዛ ነው የምትመስለኝ። ጤነኛ ልጅ አትመስለኝም። ትክክለኛ አይደለችም። አሁን ሰውየውን እፈልጣለሁ በድንጋይ በዚህ ድንጋይ ብሬን አምጣልኝ አልቀርም እያለች ነው። ግን በጣም ውሸቷን ነው እውነት። አትመጣም ወደ የመን። እኔ ትክክለኛ አንቺ የመን መምጣት የምትፈልጊ ከሆነ ያው እንደተረዳሁት ፓስፖርት ምናምን የለሽም አዩ በረኪና። ይሄ ቪዲዮ የሚደርስሽ ከሆነ ሼር አድርጉላት። ትክክለኛ የመን መምጣት የምትፈልጊ ከሆነ እኔ ነኝ የማስተካክልልሽ። ግን ውሸትሽን ነው፣ አትመጪም። ውሸት ነው። አንቺ ነሽ አሁን በባህር የምትመጪ። ገና ምንድነው ከድሬ ሳትወጪ እኮ የሆነ ገረጣሽ፣ ተበላሸሽ ፊትሽ። ተማም አትመጪም። ግን ትክክለኛ የምትመጪ ከሆነ ከኔ ጋር ተገናኝ፣ እኔ ነኝ የማስተካክልልሽ ወደ የመን መምጣት ከፈለግሽ ማለት ነው። የመን እኮ ከአዲስ አበባ ወደ አዳማ፣ ከአዳማ ደግሞ ወደ አዲስ አበባ ወይ ደግሞ ወደ ሌላ ክልል እንዳይመስልሽ። በጣም ከባድ ነው። እሱን መወጣት የሚችለው ጠንካራ ሰው ነው። አንቺ ደግሞ ንፋሱም አውሎ ንፋሱም በጣም ከባድ ነው። ባህር ላይ ስሰማ እኔ እንኳን በባህር አልመጣሁም አላቅም፣ በጥያራ ነው የመጣሁት። ግን ስሰማና ብዙ ሰው እንደተጎዳ ሳይ በአንቺ አቅም በዚች ስስ አካልሽ ደግሞ አትችዩ።
ንፋስ ይዞሽ ይሄዳል። እንደኔ እንኳን ይምከን ትንሽ ወፈር ብቲ ትቋቋሚ ይሆናል ብዬ ተስፋ አረጋለሁ። ስለዚህ አቅምሽን አይተሽ ብትቀመጪ ባይነኝና ሁሉ ነገር ሱመያ ያረገችው አይቀርብኝ አይባልም፣ እውነት አይባልም። በቃ መጥፎ ነገር ከምትስይ ጭንቅላትሽ ውስጥ እኮ ጥሩ እየሳልሽ ሱመያን መምሰል አለብሽ። ሹፍቲ አሁን እናንተ ዝም ብላችሁ በቃ ቡራ ከረዩ እያላችሁ ሱመያ ኢትዮጵያ ነኝ ብላ ያው የመን ነው የምትገኘው። የመን ነኝ ብላ ደግሞ ሌላ ሀገርም ልትገኝ ስለምትችል ሙያ በልብ ነው ብላሻለች። ያው አትረጂም። ሁላችንም እንጮሃለን፣ ሌሉ ነሃር እንጮሃለን። ምንም ጩኸታችን ሊሰማሽ አልቻለም እንጂ የኛን ንግግር እኛ ምንልሽን የኛን ምክር ብትቀበይ ኖሮ እዚህ ባልደረስሽ። በተለይ የኔን ከመጀመሪያ እስካሁን በኦሮምኛም በአማርኛም እየሰራውልሽ ነበረ ግን የትኛውን ቋንቋ እንደምትረጂ ግን እኔ አላቅም። እልምህም ከሷ ጋር አትፎካከሪ ለማለት ፈልጋለሁ። ያው ዛሬም ነገም እሷ የሰኢድ ባለቤት ናት፣ የልጆቹ እናት ናት። ይወዳታል፣ ያፈቅራታል። ምንም እንደዚህ ቢጣሉም ቢሰዳደቡም መሐላቸው ሸይጣን እንዳንቺ አይነቱ ቢገባም ግን ከላይ ካላለቀ እህል ውሃቸው ካላለቀ እነሱ ዞሮ ነገም አንድ ናቸው። እዚህ ጋር ነው የምልሽ ክፉ ባትሆኚ ክፉ ነገር ባታወሪ። ለአንቺ ገና ልጅ ነሽ ስልሽ ደግሞ እንብቦ ጦጦ የምጠቢ ሳይሆን ያኔ በሰል ያልሽ ወይ የሆነ ነገር ብትሆኚ አርፈሽ ቁጭት ነበረ። ከሷ የሆነ በእውቀት በንግግር በሁሉ ነገር በልጠሽ አታ ውስጥሽን እየተናደርሽን ቢሆን የሆነ ነገር በቃ እሱን ለማስደሰት መሞከር ነበረብሽ ግን እሷ ያው ከመጀመሪያም እንዳለቻችሁ ሱመያ አትከተለኝ ብላለች ለሰኢድ። ያው ባለፈው በሰራችሁ ቪዲዮ ላይ ሁላችሁም አይታችኋል፣ ተረድታችኋል ብዬ ተስፋ አረጋለሁ። ለኔ ብለ ጫት አትቃም፣ እኔን አትፈልገኝ፣ ወደዛና ወደዚህ አትበል ብላለች። ያው እሱም እንግዲህ የወለደ አንጀት ውስጡን ጎርቶት ይሁን ወይ ደግሞ ዋሽቶ ልጆቹን ሊወስድባት ይሁን እኛ ምንም የምናውቀው ነገር የለም። ያው ከምናየው ነገር ናይ ነው የምናወራው አስተያየት የምንሰጠው እንጂ ውስጣቸውን እኛ አናቅም፣ ችግራቸውንም አናቅም። ያው ወጥቶ እቺን የሚናገሯትን ነገር ነው እንጂ ያው እንግዲህ ውስጣቸው እነሱና ፈጣሪ ብቻ ነው የሚያውቀው። ግን በዛም ይሁን በዚህ ሱመያ የመጀመሪያ ሚስት ናት። እሷ ያለችውን መስማት ነበረበት። በትክክለኛ መንገድ ማግባት ነበረበት። ለምን እንደዛ አልኩኝ? ብዙ ሰዎች መብቱ ነው 4 ማግባት ይችላል፣ ሸሪያ ነው የፈቀደ፣ ሸሪያ ቢፈቅድ እኮ እንደፈለጋችሁ ዘላን ሆናችሁ አግቡ አላለም አይደለ እንዴ? ከኔ በላይ እስኪ የምታውቁት ትኖራላችሁ። አዩ በረኪና ደግሞ በተለይ አንቺ ሰኢድን እርግፍ አድርገሽ ብትተይ አንድ ይሆናሉ ብዬ ተስፋ አረጋለሁ። ያው እንደ ሌላ ሰው ደግሞ ሁለተኛ ሚስት ሆነሽ ከሱመያ ጋር ትኖሪያለሽ ማለት ዘበት ነው። ለምን አንቺ በየሄድሽበት መጣላት ነው። ከፈስሽም ጋር ትጣያለሽ፣ ከራስሽም ትጣያለሽ፣ ይሄው ካገኘሽው ሰው ትጣያለሽ። ስለዚህ እቺ ልጅ እንዴት ብላ ነው አንቺን አምና ከአንቺ ጋር መኖር የምታስበው? በአንቺ አካባቢ ራሱ መኖር በጣም ይከብዳታል እሷ። ለምን ያው ጅንሽ ሲነሳብሽ ልጆቹን ይዘሽ ከወረወርሽባት ወይ የሆነ ነገር ካረግሽባት ምንም አማራጭ የለም። አንድ ነገር ከሆነ በኋላ ከመጸጸት ያው እሷ የመረጠችው ካንቺ መራቁ ጥሩ ነገር ጥሩ ምርጫ ይመስለኛል። ሲቀጥል ደግሞ ያው የሰኢድ እህትም ወጣ ተናግራለች። ከነሱ መሃል ውጪ እኛ የምናቀው የምንወዳት የምናከብራት ሱመያን ነው እያለችሽ ነው። ግን አንቺ ምንም በቃ አይገባሽም። ምንም ስለማይገባሽ ያው የብር ጥማት የብር ችግር ስላለብሽ ገና መሰብሰብ አለብሽ። አንቺ ያው ከሱ ብሩን በላለው ብለሽ አስበሽበት አውጥተሽ አውርደሽ ስለሆነ አሁንም እየወጣሽ አይደለም። ዞሮ እቺ የመን የመምጣቷ ደግሞ ተመችታኛለች። በጣም እየተጫወትሽብን ነው እንጂ የመን አትመጪም። እንዳልኩሽ እንግዲህ ይሄ ቪዲዮ ከደረሰሽ ለኔ መደወል እንዳትረሺ። የኔን ቁጥር ማንም ያውቃል ከጠየቅሽ ማለት ነው። ወጥተሽ ራሱ ካወራሽ ቁጥሬ ሊሰጡሽ ይችላሉ እዚህ አካባቢ ያሉት፣ ወይ ደግሞ ሰኢድን የምታገኝ ከሆነ እሱ ራሱ ሊሰጥሽ ይችላል። እልምህም እኔ ነኝ ደላላ ማረግልሽ ከመጣሽ ማለት ነው። ግን ውሸት ነው። አትመጪም፣ መቼም አትመጪም። እና አሁን ደግሞ ዞሮ ያው ሰውየውን ፈንክተሽ ወይ የሆነ ነገር አድርገሽ ነገ ትመጪ ይሆናል። እልምህም ዛሬ እቺን ነው ይዤላችሁ የመጣሁት ውድ ቤተሰብ።
እንግዲህ ካጠፋውም ይቅርታ አድርጉልኝ፣ አርሙኝ። እንደ ሁሌ እንደምላችሁ ለዛሬ እቺን ነው ይዤላችሁ የመጣሁት።